ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ መጥቻለሁኝ በአዲስ ቪዲዮ ማለት ነው። ዛሬ ያመጣሁላችሁ በጣም አስፈላጊና ጠቃሚ የሆነ 3 አይነት የፌስቡክ ነው ይዘላችሁ የቀረብኩት ማለት ነው። መቼም አሁን ሰዓት ፌስቡክ የማይጠቀም ሰው የለም። ስለዚህ ፌስቡክ ከተጠቀምን ግዴታ ማወቅና ማየት አለብን ማለት ነው። የፌስቡክ 3 አይነት ያመጣሁላችሁ። አንደኛ ፌስቡካችን ከተጠለፈን ወይም ደግሞ ፓስወርዳችን የፌስቡክ ከተሰረቀን ማለት እንዴት አድርገን ማየት እንዳለብን የፈለግ ቦታም ቢሆን ሞባይል ምን አይነት እንደሆነ ማወቅ ይቻላል ማለት ነው። እንዴት አድርገንስ እናውጣዋለን? ሁለተኛ ደግሞ ኮመንት እየጻፍነው የነበረ እስካሁን ከዚህ 10 አመት በፊትም ይሆን ከዚህ 3 አመት በፊትም ይሆን እንዴት አድርገን ማግኘት እንዳለብን እንዴት አድርገን እንጀልተዋለን ከፈለግንም ይሄ ነው። ሶስተኛ ደግሞ ፓስወርድ እንዴት አድርገን መቀየር እንዳለብን ወይም ደግሞ ከጠፋን ወይም ደግሞ መቀየር ከፈለግን ማለት ነው። 3 አይነት ይሄ ነው። ግዴታ ማወቅ አለብን ማለት ነው። ፌስቡክ ተጠቃሚዎች ከሆነ ምክንያቱም የማያውቅ ብዙ ሰው ስላለ ነው ይዘላችሁ የቀረብኩት ማለት ነው። የፈለጋችሁ መጠየቅና አስተያየታችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እኔ የሚያውቀው ነገር ለእናንተ ማሳየት ዝግጁ ነኝ ማለት ነው። ሌላ ደግሞ በሌላ ቪዲዮ እመጣለሁኝ ማለት ነው። እስካሁን አብራችሁ ወዳችሁ ፈቅዳችሁ የምትከታተሉኝ እጅግ አድርጌ በጣም አመሰግናለሁ እላችኋለሁ። ቤተሰብ የሆናችሁ እንደ ልሙድ ኮሜንት፣ ላይክ፣ ሼር አትርሱ ማለት ነው። ቤተሰብ ያልሆናችሁ ደግሞ ቪዲዮ እየወደዳችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። በሌላ በአዲስ ቪዲዮ እንደዚህ የሆነ እመጣላችኋለሁኝ ማለት ነው። ስለዚህ 3 አይነት ይሄ ግዴታ እስከ መጨረሻ ማየት አለብን። ምክንያቱም ጠቃሚና አስፈላጊ ስለሆነ ፌስቡካችን ተጠልፈን እንዳንሆን ግዴታ ማየትና ቼክ ማድረግ ፌስቡካችን አለብን ማለት ነው። ስለዚህ ለኔ አብራችሁ ተከታተሉኝ ማለት ነው ውዶችዬ። እና ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ምታባራቱኝ እህቶቼ በጣም እጅግ አድርጌ ነው ማመሰግነው ማለት ነው። እስካሁን የፈለጋችሁ መጠየቅና አስተያየታችሁ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ስለዚህ እመልሳለሁኝ። እኔ ከተሳሳትኩም ማረም ዝግጁ ነኝ ማለት ነው። አብራችን ወደ ቪዲዮአችን ያቀረብኩት እንሄዳለን ማለት ነው። በሌላ ቲክቶክ፣ ኢሞ፣ ዋትስአፕ፣ ፌስቡክ፣ ማሰንጀር እመጣላችኋለሁኝ። ከፈለጋችሁ መጠየቅ ትችላላችሁ ማለት ነው። የፈለጋችሁ ፓስወርድ የቲክቶክም ቢሆን የፈለጋችሁ ማለት ነው። አስተያየታችሁ እናንተ ኮሜንት ላይ ማስቀመጥ ብቻ ነው የምጠበቃችሁ። እኔ መልሳላችኋለሁኝ ማለት ነው። ያወቅኩት ነገር ለእናንተ ማቅረብ ዝግጁ ነኝ፣ የሚያውቀው ነገር ማለት ነው። ስለዚህ ከልብ አመሰግናለሁ እስካሁን ስለምታበራቱት ማለት ነው። ከአሁኑም እና የእናንተ ብርታትና ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበራቱት ነው ውዶችዬ እና ውዶችዬ። ፌስቡክ መሰንጀር ተጠቃሚዎች ግዴታ ቼክ ማድረግ አለብን ሞባይላችን ማለት ነው። ፌስቡካችን መሰንጀራችን ግዴታ ቼክ ማድረግ አለብን፣ ምክንያቱም ተጠልፈን እንዳይሆን ማለት ነው። በተለይ ፍቅረኛ ምናምን ያላችሁ ጉዳችን እንዳይወጣ እና ቆይ ሶስት ሰረዝ ትነካላችሁ። ከዛ ስትኒክ ፕራይቬት የሚል
ከዛ ይሄ ኮይንትን ላድርጋላችሁ። ከዛ ይሄ ፓስወርድ የሚል ከዛ ይሄ ማለት ነው። እዚህ ላይ እኔ አዲስ ስለሆነ ነው ፌስቡክ የኔ እንጂ የእጅት ነካላችሁና ከዛ በዛ ዝርዝር ታገኘዋላችሁ ማለት ነው። ተጠልፎ ከሆነ ገባችሁ አይደል? ተጠልፎ ከሆነ ሁሉ ስም ዝርዝር የሰው ማን እንደጠለፋችሁ ስላይ ታገኛላችሁ ማለት ነው። የኔ የእናንተ ብቻ ከሆነ ደግሞ የእናንተ ስም ብቻ ታገኛላችሁ ማለት ነው። ማውጣት እንዴት አድርጋችሁ ማውጣት ደግሞ ሌላ ጊዜ እመጣለሁ ማለት ነው። ይሄ ደግሞ ኮመንት የጻፍነው እንዴት እናገኘዋለን ማለት ነው። ምልክት አድርጋለሁኝ ኮመንት የሚል ከዛ በትንሿ ደግሞ ኮመንት የሚል ከዛ ማለት ነው። የኔ አዲስ ፌስቡክ ስለሆነ ነው እንጂ እዚህ ላይ ስም ዝርዝር እዚህ ላይ ኮመንት ሁሉም ታገኘዋላችሁ ማለት ነው። የኔ አዲስ ስለሆነ ነው ምንም አልጻፍኩም ማለት ነው። መደለት ከፈለጋችሁ ደግሞ በራስ ይመራል። ከፈለጋችሁ ደግሞ ማሳየት ትችላለሁ ማለት ነው። ይሄ ደግሞ ፓስወርድ እንዴት አድርጋችሁ መቀየር ማለት ነው። እዚህ ማለት ነው 3 እዚህ አንዳችሁ የምናውቀው ከሆነ ፓስወርድ፣ 2 ደግሞ አዲስ ፓስወርድ ማለት ነው። ካላወቅንም ደግሞ ፎርጅት ፓስወርድ የሚል እነካለን። ከዛ እንደዚህ ይመጣለን ማለት ነው። እንደዚህ ሲመጣ ኮድ ይላል ማለት ነው። ኮድ ደግሞ ፈርጅ ፓስወርድ ስትሉ ኮድ ይመጣል። ኮድ ወደ ዋትስአፕ ይሆን ወደ ናምበራችሁ ይሆን 6 ኮድ ወይም ደግሞ 4 ኮድ ይመጣላችኋልና ከዛ ታስገባዋላችሁ ማለት ነው። ዋትስአፕ ወደ ዋትስአፕ የሚመጣላችሁ ነው የፈለጋችሁ፣ ወደ ናምበራችሁ ነው የፈለጋችሁ፣ በራሱ ይመራል ማለት ነው። ከዛ እንደዚህ አድርጋችሁ መቀየር ትችላላችሁ ከረሳችሁ፣ ፓስወርዳችሁ ከረሳችሁ ማለት ነው። እና እንደዚህ አድርጋችሁ ፌስቡካችሁ ወይም ደግሞ ማሰንጀራችሁ ማየት ትችላላችሁ ማለት ነው። እና ባይ ባይ ውዶችዬ፣ መልካም ቀን ይሆንላችሁ። በጣም አመሰግናለሁ፣ ከልብ አመሰግናለሁ። ላይክ ሸር አትርሱ፣ ኮመንት ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ እንደ ልምድ ኮመንት ላይክ ሸር እያደረጋችሁ ባይ ባይ። መልካም